ለመታዘዝ ያህል ነው የምንማረው። በስተመጨረሻ ብፁዕነታቸው በቃለ ምዕዳን በትምህርት ሁላችንም ስለሚመክሩን ሰዓቱን ለመጠቀም ከኔ ጋር አጭር ቆይታ ብቻ ይኖረናል። እርሱ በሉስቲ ሙሉ ሰው ነው ሲድገሙት። በቅዳሴው መካከል ላይ ዛሬ የተነበበልን የቅዱስ ዮሐንስ ወንጌል ምዕራፍ 9 ከቁጥር 1 ጀምሮ የተነበበው ታሪክ ሲሆን ይህንን ኃይለ ቃል ቁጥር 21 ላይ እናገኘዋለን። እርሱ ምንድነው? እርሱ ሙሉ ሰው ነው። ዮሐንስ ወንጌላዊ በዮሐንስ ወንጌል ምዕራፍ 9 የመዘገበው ታሪክ እጅግ የሚደንቅ የሁላችንንም ሕይወት ታሪክ ማንነት የሚያሳይ ለሰው ልጆች ሁሉ መስታወት የሆነ የእግዚአብሔር ምሕረት በሰው ልጆች ላይ እንዴት ጥልቅና ብዙ እንደሆነ የሚያሳይ ነው። በዚህ ታሪክ ውስጥ ታሪኩ የተመዘገበለት ሰው በስም አልተጠቀሰም። የተጠቀሰው በግብሩ ነው። የተጠቀሰው በላዩ ላይ ባለው በወደቀበት በመከራው ነው። መከራ ስም የሆነለት ሰው ነው። በዚሁ በዮሐንስ ወንጌል ምዕራፍ 5 ላይ መከራው ስም የሆነለት ሰው መጻጉዕ የተባለ ሰው አታስታውሱ? ልክ እንደዛው ይህ ሰው መከራው ስም ሆኖለት ዘዕውሩ ተወልደ በሚል በበሽታው የሚጠራ ሰው ነበረ። እውር ሆኖ የተወለደ በሚል ማለት ነው። መጠሪያው ሕመሙ የሆነለት ሰው ነበረ። ይህ ሰው እጅግ የሚደንቀው ትልቅ ሀብት ነበረው። ሀብቱ ደግሞ ተስፋው ነው። የሰው ልጅ ትልቁ ሀብቱ ተስፋ እግዚአብሔር ነው። እግዚአብሔርን ተስፋ ማድረግ፣ እግዚአብሔር ከኔ ጋራ ነው፣ እግዚአብሔር ከኛ ጋራ ነው፣ እግዚአብሔር አይተወኝም፣ አይተወንም፣ አይረሳንም ብሎ ማመን ነው። ሃይማኖት ይህ ነው። ክርስትናም እንዲህ ነው። የዚህ ሰው ትልቁ ሀብቱ ይህ እምነቱ ነበረ። እግዚአብሔር ከኔ ጋራ ነው የሚል ፍጹም እምነት የነበረው ሰው ነበር። እናም እግዚአብሔር የማይረሳ የለመኑትንም የማይነሳ ቸር አምላክ ስለሆነ ከዕለታት በአንድ ቀን በዘመነ ስጋዌው የመረጣቸውን ደቀ መዛሙርቱን አስከትሎ እያስተማረ በሚጓዝበት ጊዜ ዘዕውሩ ተወልደ በተባለው ሰው ቤት ሲያልፍ ተገናኙ ይላል። ምዕመናን፣ እግዚአብሔር መቼ ምሕረቱን ለኛ እንደሚያደርግ አናውቅም። የእግዚአብሔር ቀን ሌላ ነው፣ የኛ ቀን ደግሞ ሌላ ነው። እግዚአብሔር ስራውን የሚሰራበት ለእያንዳንዱ ጊዜ አለው። ለዚህ ነው ዳዊት በመዝሙረ ዳዊት መዝሙር 49 ላይ ጸኒሃ ጸናሕክዎ ለእግዚአብሔር፣ እግዚአብሔርን ቆይቼ ደጅ ጠናሁት ይላል። ደጅ ጥናት የበረከት ምንጭ ነው። ሰው ለመባረክ ደጅ መጥናት አለበት፣ መረጋጋት አለበት፣ መጽናት አለበት፣ እግዚአብሔርን መጠበቅ አለበት። ዳዊት ቆይቼ እግዚአብሔርን ደጅ ጠናሁት ካለ በኋላ ምላሹ ሰምዓኒ ወተመይጠኒ፣ እግዚአብሔር ሰማኝ መለሰልኝ ነው። እግዚአብሔር እንዲመልስልን በእርጋታ በፍጹም እምነት በቤቱ ደጅ መጥናት ያስፈልጋል። የዚህ ሰው ሕይወት ይህን ያሳያል። እግዚአብሔር ደጅ የሚጠና ሰው ነበረ። ከዕለታት አንድ ቀን እግዚአብሔር ይህን ሰው ጎበኘው። አምላካችን እግዚአብሔር በቸርነት ሁላችንን ይጎብኘ። ተመለከተው። እርሱ ሲመለከት እንደኛ እንደ ሰዎች አይቶ ከንፈር መጥቶ ወይ ሲያሳዝን ስታሳዝን ብሎ አያልፍም። ትቶ አይሄድም፣ አይጨክንብንም። ለምን? ፈጣሪያችን ነዋ፣ ሰሪያችን ነዋ። አምላካችንም አባታችንም ጠባቂያችንም ስለሆነ አይጨክንብንም። እንዲህ ማመን ያስፈልጋል። አይቶት አላለፈም፣ ቀረብ አለው። ወደዚህ በሽተኛ ሰው ጌታ ሲጠጋ የእሱ የሆኑት በሙሉ ተጠጉ። ሰው ወደ እግዚአብሔር ሲጠጋ የእርሱ አገልጋዮች በሙሉ ወደ እርሱ ይጠጋሉ። ቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ነቢያት፣ ደጋጎቹ በሙሉ እሱን ይከቡታል በበረከት።
እናም በዚህ ጊዜ ሐዋርያት አይተውት የማያውቁት ድንቅ ተአምር ተመለከቱ። ከተወለዱ ጀምሮ በታሪክም አንብበውትም በዓይናቸውም አይተውት የማያውቁት በጣም ታላቅ ችግር ነበረ። የዚህ ሰው ችግር የዘውሩ ተወልደ በሽታ አስደናቂ ነው። አይነ ስውር ብቻ አይደለም፣ የአይን ምልክትም ያልነበረው በግንባሩ ላይ የአይን ምልክት ያልተሰራለት ሰው ሆኖ ነው የተወለደው። እና ተደነቁ ሐዋርያት፣ ተገረሙ። ጌታቸውንም ጠየቁት፣ ጌታ ሆይ በዘር እስሩ ወሚመ በዛ አዝማዲሁ አሉ። ይህ ሰው እንዲህ ሆኖ የተወለደው እሱ በሰራው ኃጢአት ነው? ወላጆቹ በሰሩት ኃጢአት ነው? ወይስ ከቤተሰብ በተላለፈ በደል ይሆን? እንዲህ አይነት ሰውነት አይተን አናውቅም ብለው ጠየቁት። የጠየቁት ግን እግዚአብሔርን ነው፣ የሰራውን እንዲህ አድርጎ የፈጠረውን ራሱን ሰሪውን ነው የጠየቁት ሐዋርያት። ሰዎች ስለኛ ብዙ ነገር ይላሉ። እኛ በመቸገራችን፣ በመድከማችን፣ በመውደቃችን ስለኛ ብዙ ሊናገሩ ይችላሉ። ሰዎች ስለኛ ከሚሉት በላይ ስለኛ ማንነት የሚያውቀው እኛን የሰራን ፈጣሪያችንና እኛ ራሳችን ነን። እናም ሰሪው እግዚአብሔር የሐዋርያትን ጥያቄ እንዲህ ሲል መለሰላቸው። በሱ ኃጢአት አይደለም፣ ከእናቱ ማኅፀን ሆኖ ገና ሳይወለድ ኃጢአት ሊሰራ ይችላልን? አልሰራም። እሱ ኃጢአት አይደለም፣ በወላጆቹ በዘመዶቹ ኃጢአትም አይደለም። እውነተኛ መልስ። ታዲያ እንዴት እንደዚህ ሊሆን ቻለ? የሐዋርያት ጥያቄ አሁንም አልተመለሰም። እሱ ኃጢአት ካልሰራ ብዙ ጊዜ የለምጽ በሽታ በብሉይ ኪዳን የኃጢአት ውጤት ነው። ሰዎች ኃጢአት ሲሰሩ በለምጽ ይመታሉ። ከዚያ ተነስተው ነው ይህን የተናገሩት። እሱ ኃጢአት ካልሰራ ቤተሰቦቹን ካልሰሩ እንዲህ ሆኖ እንዴት ሊወለድ ቻለ? አሁንም ሌላ ጥያቄ። ለሚጠየቀው ማንኛውም ጥያቄ እግዚአብሔር መልሳል። ለየትኛውም ጥያቄያችን ወደ እግዚአብሔር ከቀረብና እሱ ከጠየቅነው እሱ የማይመልሰው ምንም መልስ የለም። ለእኛ የማይቻል ነገር ሁሉ ለማን ይቻላልና? ለእግዚአብሔር ይቻላልና። እንዲህ አላቸው፣ እሱ እንዲህ ሆኖ የተወለደው በኃጢአቱ ምክንያት ሳይሆን የእግዚአብሔር ሥራ በእሱ ላይ ይገለጽ ዘንድ ነው። ይገርማል። ለካ በእኛ ውድቀት፣ በእኛ ድካም ውስጥ እግዚአብሔር ድንቅ ሥራውን እንዲገልጽ ያደርጋል። አንዳንድ ጊዜ መታመማችን፣ መዛላችን፣ መውደቃችን፣ በክፉ ችግር ውስጥ ማለፋችን እግዚአብሔር ድንቅ ሥራውን ለእኛም ለሌሎችም ሊያስተምር ይሆናል ብለን በተስፋ እንድንኖር ነው። የእሱ ኃጢአት አይደለም፣ የዘመዶቹ ኃጢአትም አይደለም። እኔ ወደዚህ ምድር የመጣሁት የታወሩት እውራነ ሥጋ ብቻ ሳይሆን እውራነ ልብም ጭምር እንዲበሩ ነው። በውጫዊ ማንነት ውሳጣዊውን በአንጻር ለማሳየት ውጫዊውን አይነ ሥጋውን ሳበራ ውሳጣዊ ልቡናቸው የታወሩ ሰዎች እንዲያዩ፣ እኔን እንዲያዩ፣ ምሕረቴንም እንዲመለከቱ ለዚህ ነው እንዲህ ሆኖ የተወለደው። ምዕመናን፣ አሁን ይህን ስትሰሙ ምን ታስተውላላችሁ? በእያንዳንዳችን ሕይወት ውስጥ ስንት ድካም አለ፣ ስንት የምንጨነቅበት የምናዝንበት። አንዳንድ ጊዜ እግዚአብሔር ለምን እንዲህ አደረገ? ለምን እንዲህ ሆነብኝ? ለምን በእኔ ላይ እንዲህ ተደረገ? ለምን እንዲህ ገጠመኝ? ያገለገሉ በቤተ መቅደሱ ሳልጠፋ እንላለን። እግዚአብሔር ለእኛ ያሰበውን ምን እናውቃለን? እግዚአብሔር ለእኛ ያቀደኑ ምን እናውቃለን? ብቻ እንደዚህ ሰው ያለ ማቋረጥ እግዚአብሔር ደጅ ጥኑ፣ እግዚአብሔር ይሰማል። ዘተከላሁ ለሕዝብ ይሰምዑ አለ ዳዊት። ጆሮን የተከለ እግዚአብሔር የማይሰማ ይመስልሃልን? ወዘፈጠረው ለዓይን ይሬይኑ፣ ዓይንን የፈጠረ የማያይ ይመስልሃልን? ያያል፣ ይሰማል፣ ይመለከታል። ነገር ግን በጊዜው ይሰራል። ስለዚህ የእሱ ጊዜ እስኪደርስ ድረስ እስኪመለስልን ድረስ ሁል ጊዜ በቅንነትና በፍጹም እምነት እሱ መጠየቅና ደጅ መጥናት ያስፈልጋል። እንዲህ አለና
መድኃኔዓለም ክርስቶስ ወደዚህ በሽተኛ ቀረብ አለ። ሊምረው ሊፈውሰው። ብዙ ሰዎች መጠቋቆሚያ አድርገውት ነበር። መከራውን እያዩ አየሽው ይህ ሰው ምን ይመስላል? አየው የሚገርም እኮ ነው እያሉ ብዙ ሰዎች ሲዘባበቱበት ስለሱ ብዙ ነገር ሲናገሩ ኖረዋል። አሁን ያ ታሪኩ የሚለወጥበት ነው። ከማን ጋር ሲገናኝ? ከማን ጋር ሲገናኝ? ከአምላኩ ጋር ከእግዚአብሔር ጋር ሲገናኝ። የእኛ ታሪክ የሚቀየረው ከፈጣሪያችን ጋር ስንገናኝ ብቻ። በእኛ ጥረት፣ በእኛ ድካም፣ በእኛ እውቀት የሚለወጥ ምንም ነገር የለም። በፍጹም እምነት ከእግዚአብሔር ጋር ስንገናኝ የማይቻለው ነገር በሙሉ በእሱ ቸርነት ይቻላል፣ ይሳካል፣ ይፈጸማል። እናም መድኃኔዓለም ክርስቶስ ወደ እሱ ቀረብ አለና ጭቃ አቦካ፣ ወደ መሬት እንትፍ አለ። ስግው ቃል በተሰግወቱ ጭቃ አቦካና የአይን ምልክት ያልነበረውን ሰው የአይን ምልክት እዚህም ላይ ቀኙም ላይና ግራው ላይ ሰራለት። ከዚያ ቀጥሎ በል ወደ ሰሊሆም መጠመቂያ ሂድ፣ በዚያም ሳትጠራጠር ብቅ ጥልቅ ብለህ ታጠብ ትድናለህ አለው። ይህ ሰው በፍጹም እምነት ሳይጠራጠር ወደ ሰሊሆም መጠመቂያ ጌታ እንደተናገረ ያን በግንባሩ ላይ የተቀመጠለትን የአይን ምልክት እንደተደረገለት ወደ ሰሊሆም መጠመቂያ ሄደ። ብቅ ጥልቅ ብሎ ሲጠመቅ ወዲያውኑ የአይን ምልክት ያልነበረው ሰው ወገግ ብሎ አይኑ በራለት። እግዚአብሔር ስም የተመሰገነ። አያችሁ ሰው እግዚአብሔር እንደዚህ ሲጠራ ለካ ታሪኩን የሚቀይረው ለካ ሰው በእምነት ሲቆም ፍጹም አማኝ ሲሆን እግዚአብሔርን ተስፋ ሲያደርግ እንዲህ ነው ታሪኩ የሚለወጥ። የኛ ታሪክ መቼ እንደሚለወጥ አናውቅም፣ ግን ሁል ጊዜ እንደዚህ ሰው በተስፋ እግዚአብሔር ደጅ መጥናት ያስፈልጋል። በዚህ ጊዜ አባቶቻችን ብዙ ነገር ተነጋገሩ። ቅዱስ ያሬድ እንዲህ ይላል፣ ይቤሉ እስራኤል ኤርኤለ ወሰማይነ ዘእውሩ ተወልደ። ወገኖቹ ዘመኖቹ በአካባቢ ያሉ በሙሉ እንዲህ አይነት ሰው እንዲህ ሆኖ የተወለደ ሰው አላየንም አሉ። ጽውር ያውር ሕያው አይነ አለ ቅዱስ ያሬድ። ጭቃ ደህነኛውን አይን ያጠፋል። ሰው በመንገድ ሲሄድ ጭቃ ወይም ደግሞ በዝናብ ሰዓት ጭቃው ከውሃ ጋር ሲዋሃድ ተፈናጥሮ አይናችን ቢገባ አይን ሊያጠፋ ይችላል። ይህ ተፈጥሯዊ ነው። ይህ በመሬት ላይ የምናውቀው ሁላችን የምንረዳው እውነታ ነው። ውእቱ ወረቀት ምድረ ወገብረ ጽውረ በምራቅ ወቀዋየት ለዘውሩ ተወልደ። እውር ሆኖ የተወለደውን ግን መድኃኔዓለም ክርስቶስ ጭቃ አብክቶ የአይን ምልክት ሰራለን። ወቀዋየት አይኖቹንም ቀባ። ይህ ተጠመቅ አለው። ሥርዓተ ጥምቀትን በቤተ ክርስቲያን የሚፈጸመውን ድንቅ ምስጢር እንድናስተውል የፈውስን ቦታ እንድናስብ እግዚአብሔር በጸበሉ አማካኝነት በእኛ ላይ እንደ ሸክም የሆነብንን መከራችንን በአባቶቻችን ጸሎት አማካኝነት እንደሚያስወግድልን የአዲስ ኪዳን ቤተ ክርስቲያን ሲያሳይ ወደ ጸበሉ ቦታ ሄዳለው። ተጠመቀ፣ እያየ መጣ። ስለዚህ እኛም እንዲህ ልንሆን ይገባል። እንደዚህ ሰው አድርጉ የተባለውን ባደረግን ቁጥር እግዚአብሔር ደግሞ ለእኛ በራሱ በፈቃዱ እንዳባትነቱ ለእኛ ያለውን ያደርጋል። የሚጠቅመንን ማለት ነው። የእኛ ድርሻ አድርጉ የተባልነውን የእኛን ብቻ ማድረግ ነው። ይህ ሰው አድርግ የተባለውን አልተጠራጠረምም፣ ጥያቄም አላቀረብም። እንዴት ይህ ጭቃ እኮ ገና አልደረቀም፣ ውሃ ውስጥ በገባ እንደገና ይወድቃል፣ እንዴት ሊሆን ይችላል? ጥያቄ ነበረ ለሚጠይቅ ሰው፣ ለሚጠራጠር ሰው። አንተ ጌታ ሆነ ሳለ ወደ ሰሊሆም እንዴት ሂድ ትለኛለህ? አዳኝ ከሆንክ ከዚሁ አድነኛ ማለትም ይችል ነበረ። መታዘዝ ከሰነፍ መስዋዕት ይበልጣል እንዲል መጽሐፍ። የዚህ ሰው አንዱ ትልቁ መገለጫው ታዛዥነት፣ እሺ ማለት ነው። ለመባረክ ታዛዥነት በጣም አስፈላጊ ነገር ነው። በቅዱስ መጽሐፍ እሺ ብትሉ ብትታዘዙ
የምድርን በረከት ትበላላችሁ አለ ነብዬ ቃል ለቃል ኢሳይያስ በትንቢተ ኢሳይያስ ምዕራፍ 1 ከቁጥር 18 ጀምሮ። እሺ ማለት መታዘዝ በረከትን ለማግኘት መነሻ መንገድ ነውና እሺ ብትሉ ትባረካላችሁ አለ። ይሄ ሰው እሺ ብሎ ስለታዘዘ ተባረከ። እያየ የመጣው በአይነ ሥጋ ብቻ አይደለም፣ አይነ ሕሊናው ጭምር ነበረ የበራለት። ክርስቶስን ነበር የተዋወቀው። ሐዋርያትን ደቀ መዛሙርቱን ጭምር ነበር የተዋወቀው። እግዚአብሔርን ማየት ጀመረ። እስካሁን ያላየው ሥጋውያን ሰዎች ነበረ ያላየበት ዘመን። አሁን ግን ማየት ሲጀምር መጀመሪያ ያየው እግዚአብሔርን፣ ፈጣሪውን፣ አዳኙን። የሚገርም ነው። ካዩ አይቀር እንዲህ ነው ትክክለኛ ጌታ። የውጫዊ አይናችን እኮ ለውስጣዊ አይናችን ማሳያ እኮ ነው። በውጫዊ አይናችን የምናየው የተገደበ ነው፣ በጣም ትንሽ ነው። ከዚህ ቤተ መቅደስ ውጭ ያለውን አሁን እዚህ ሆነን ማየት አንችልም። በአይነ ሕሊና ግን ቅዱሳን አባቶቻችን በምድር ሆነው ሰማያዊውን ዓለም ተመልክተዋል። አብረው ከቅዱሳን ጋር መዘመር ችለዋል። አይነ ልቡናቸው የበራላቸው አባቶቻችን እንደዚህ ናቸው። እና በዚህ ጊዜ ብዙ ሰዎች አጉረመረሙ። የሰው ተፈጥሮ ነው። ስታገኙም ሰዎች ያጉረመርማሉ፣ ስታጡም ሰዎች ስለእናንተ ይነጋገራሉ። ይህ ሰዋዊ ባህሪ ነው። በማጣታችንም እንዴ ለምን አይሰራም አትሰራ ይላል። ስናገኝም እንዴት አገኝ፣ እንዴት ሞላላት፣ እንዴት ሞላለት ሰዋዊ። ስለዚህ ሰውን ሳይሆን ማንን እንከተል? እግዚአብሔርን እንከተል፣ እሱን እንመልከት፣ ወደ እሱ እንቅረብ። በዚህ ሰው መዳን ብዙ ሰዎች የተለያየ ሐሳብ አቀረቡ። አንዳንዶቹ ያ ሳንቲም ሲለምን የነበረው እውሩ ሆኖ የተወለደው ሰው ነው፣ የሚገርም ነው፣ እንዴት ዳነ? አንዳንዶቹ ደግሞ አይ እሱን ይመስለዋል እንጂ እሱም አይደለም፣ እሱማ እንዴት የአይን ምልክት እኮ የለውም፣ እንዴት እንዲህ ሊሆን ይችላል? ስለዚህ ከሁለት ተከፈሉ ማለት ነው። ነው አይደለም፣ ክርክር ሆነ በመካከላቸው። ይጠራ ተባለ፣ ተጠራና መጣ። አንተ ሰው እዛ ምኩራብ ላይ ሆነ ስትለምን የነበርከው ሰው ነህ አለ። ምኩራብ ላይ የጸሎት ስፍራ ማለት ነው። በዚያ የጸሎት ስፍራ ሰዎች ለጸሎት ሲመጡ ካላቸው ላይ ስለ እግዚአብሔር ብለው እየሰጡት በዚያ ራሱን ያስተዳድር የነበረ የሌዊት ሰው ነበረ። የወለደችው እናቱ የወለደው አባቱ ሳይቀር ምኩራብ ላይ የጣሉት ሰው ነው። ምዕመናን አንዳንድ ጊዜ እንደ ሰው ስታስቡ ትናንት ከእናንተ ጋራ የነበሩ ከኛ ጋራ የነበሩ ባለን ጊዜ በጣም የሚያወድሱን የሚያሞግሱን ያላንቺ ያላንተ የሚሉን ትንሽ ጎደል ሲል እኮ የለውም አይደል? ስልክም ላይመልሱ ይችላሉ። አይ ይቅርታ ስራ ቢዚ ስለሆንኩ ነው ሊሉ ይችላሉ። የወለዱት ቤተሰቦቹ ሳይቀር አይጠቅምም ብለው አውጥተው እዛው ጸሎት ስፍራ የጣሉት ሰው እኮ ነው። ዳዊት እንዲህ ይላል፣ እስመ አቡየ ወእምየ ገደፉኒ ወእግዚአብሔር ተወከፈኒ። እናትና አባቴ ጣሉኝ፣ እነሱ ቢጥሉኝም ማን ተቀበለኝ? እግዚአብሔር ይመስገን። ምን ወደቁ ተነሳ። ብንወድቅ የምንነሳበት ኃይላችን አምላካችን ነው። ብንወድቅ የምንነሳው በእምነታችን ነው። የኛ ኃይላችን እምነታችን አምላካችን ነው። ስለዚህ በምድራዊ ነገር ተጠላልፎ መውደቅና ወደ ኋላ መቅረት ተስፋ መቁረጥ እንደማያስፈልግ የዚህ ሰው ታሪክ ያስረዳል። ቤተሰቦቹ ቢተውትም እናቱ ብትረሳው ፈጣሪው ግን አልረሳውም። አያችሁ፣ እያንዳንዳችን የእናንተ ጸጉራችሁ ሳይቀር በእግዚአብሔር ዘንድ የተቆጠረች ናት ይላል ወንጌል። እያንዳንዳችን በእግዚአብሔር ዘንድ የታወቅን ነን። የእያንዳንዳችን ችግር በእግዚአብሔር ዘንድ የታወቀ ነው። እግዚአብሔር የሚረሳው ማንም የለም። ችግሩ እግዚአብሔር ወደኛ እንዳያይ እኛ ወደ እግዚአብሔር ማየት ስላቃተን ነው። ደጅ መጽናት ስላቃተን ነው። አገልግሎታችን የእውነት ስላልሆነ ነው። በአንድ ወቅት ነቢይ እግዚአብሔር ኢሳይያስን ወገኖቹ በትንቢተ ኢሳይያስ ምዕራፍ 59 ላይ እንደተመዘገበ እንጸልያለን፣ እንጾማለን፣ እናመሰግናለን፣ እግዚአብሔር ግን ለምን ጸሎታችንን አይሰማም አሉ።
ለምን አይመልስልንም አሉ። ይሄ የብዙዎቻችን ጥያቄ ነው። አይ መስማትን የፈጠረ ማየትንም የሰራ እግዚአብሔር የማይሰማ የማያይ መሰላችሁ? ነገር ግን እግዚአብሔር እናንተን እንዳያይ በእናንተና በእግዚአብሔር መካከል ኃጢአታችሁ እንደ መጋረጃ ሆኗል። ይህን ግፈፉት። መጋረጃው ሲገለጥ ውስጥ ያለው ነገር ሁሉ እንዲታይ የኃጢአት መጋረጃ የኃጢአት ሸንጎ በንስሐ አማካኝነት ሲወገድ ሰዎች ከእግዚአብሔር ጋር መገናኘት ጀምራሉ። ያን ጊዜ እግዚአብሔር በረከት እናገኛለን። እንዲህ መመላለስ ያስፈልጋል። ሰው በእግዚአብሔር ተስፋ አይቆርጥም፣ መቁረጥም የለበትም። ትልቁ ኃይላችንም ይሄ ነው። የክርስትናችንም ትልቁ በረከት ይሄ ነው እና ሰዎች ብዙ ሲያንጎራጉሩ ይህ ሰው ተጠየቀ፣ መልስ ሊሰጥ እና እስቲ አንተ እዛ ስትለምን የነበርከው ሰው ነህ? እስቲ እናንተ ብትሆኑ ምን ትላላችሁ? አንዳንዴ እኮ ስላለፈው ታሪካችን ለመናገር እናፍራለን አይደል? አንዳንድ ሰዎች ትንሽ ሞላ ሲሉ ለኪሳቸው ዳጎስ ሲል ከፍ ያለ ሳንቲም መቁጠር ሲጀምሩ ትናንትና የነበሩበትን አካባቢ ጭምር ለመጥራት ያፍራሉ። ስለ ቤተሰቦቻቸው ለመናገር አይ ጥሩን አካባቢና ከአለፈለት በኋላ ከተሻገረው በኋላ ያለውን ነገር ነው ማውራት የሚጀምረው አይደል? መነሻችን እኮ ለመድረሻችን መሰረት ነው። ይህ ሰው በትላንትና ማንነቱ አላፈረም። አዎ እኔ ነኝ የዓይን ምልክት ያልነበረኝ፣ እናንተ እስካሁኗ ሰዓት ድረስ ምግብ እያበላችሁኝ እያጠጣችሁኝ ያኖራችሁኝ ያ ምስኪን ሰው ነኝ። ዛሬ ግን ታሪኬ ተለውጦ ከእናንተ ጋር ፈጣሪ ያስተካከለኝ ስሙ የተመሰገነ ይሁን አለ። ሁለቱም ሞልቶ ሙሉ ከሆኑ ሰዎች ጋር እኩል ያቆመው ፈጣሪውን በሰዎች ፊት መሰከረ። ክርስትና እንደዚህ ነው። ብንቸገር ብንወድ ብንነሳ ወደ እግዚአብሔር ፊት ቀርበን ምሕረቱን ከተቀበልን በኋላ ጌትነቱን በሰው ፊት መመስከር ያስፈልጋል። ሙሉ የምንሆነው በእግዚአብሔር ቸርነት ብቻ ነው። ይህ ሰው ሙሉ መሆኑንና ሙላትን ያገኘው በእግዚአብሔር ቸርነት መሆኑን በሰው ፊት መሰከረ። በሰው ፊት የሚመሰክርልኝ በአባቴ ፊት በሰማያዊ በኢየሩሳሌም ሰማያዊ ትመሰክርለታለህ አለ። ይህንን የወንጌል ቃል በሕይወቱ ተገበረ። በዚህ ጊዜ እነዚህ አጉረምራሚ ሰዎች አሁንም ሌላ ጥያቄ አነሳል። አይሆንም፣ ይህንን ጉዳይ ፈሪሳውያን ይመርምሩታል። ፈሪሳውያን የሚባሉ ደግሞ ምሁራነ ኦሪት ናቸው። ኦሪቱን በደንብ ጠንቅቀው የሚያውቁ የተማሩ የተመራመሩ ጠበብት ናቸው። በእውቀታቸው ይቀረህ የማይባሉ ምሁራን ነበሩ። እውቀታቸው ግን ለድነት ያላበቃቸው ሰዎች ነበሩ። እግዚአብሔር ከዚህ ይጠብቃል። የእውቀት ችግር በእኛ ዘመን ብዙም ያለ አይመስለኝም። የህይወት ችግር ግን እንዳለ ይስተዋላል። የምናየው መከራና ሐዘን ሁሉ የህይወት ችግር ስለሆነ በጎነት ከእያንዳንዳችን ስለጠፋ እነዚህ ሰዎች በእውቀታቸው የሚመኩ ሰውን የሚያስተምሩ የሚመክሩ፣ ራሳቸውን ግን የማይመክሩ፣ ራሳቸውን ግን የማያስተምሩ፣ ሰው ወደ እግዚአብሔር እንዲቀርብ የሚናገሩ፣ ራሳቸው ግን ከፈጣሪያቸው በእጅጉ የራቁ ሰዎች ነበሩ። ወደ እነዚህ ሰዎች ይህን ሰው አቀረቡት፣ እንዲመረምሩት እስኪ ጠይቁት ተባለ። አቀረቡና ጠየቁ። ተመሳሳይ ምላሽ ሰጡ። እስቲ ቤተሰቦቹ ይጠየቁ ተባለ። ወላጅ መጣች። እናት 9 ወር ከ5 ቀን ያረገዘች የወለደች እናት በፊቱ ቆመች የተንቀጠቀጠች። እናንተ የእሱ ቤተሰቦች ናችሁ? ወላጆቹ ናችሁ? ስለሱ ምን ትላላችሁ ተባለ። ልብ በሉ። በዚህ ጊዜ አዎ የኛ ልጅ ነው፣ ልጃችን ነው፣ እውር ሆኖ እንደተወለደም እናውቃለን፣ ምኩራቡ ላይም እንዳስቀመጥነው እናስታውሳለን ከዘመናት በፊት። ነገር ግን አሁን እንዴት እንደዳነ እኛ አናውቅም። እርሱ ሙሉ ሰው ነው፣ ስለ ራሱ መናገር ማስረዳት ይችላል። እሱን ራሱን ጠይቁታል። መውለዳቸውን አልካዱም። አሁን የተደረገውን የእግዚአብሔርን ቸርነት ግን መመስከር አልፈለጉም። ለምን? ምክንያቱ እንዲህ ነው። በዚያ ዘመን ስለ ክርስቶስ ጌትነት የሚናገር በሙሉ ከምኩራብ አስወጥተው ይሰዱት ነበረ። መከራ ይደርስበት ነበረ። ከማህበራዊ ሕይወት እንዲገለል ይደረግ ስለነበረ
ይህንን ስለፈሩ ከልጃቸው ይልቅ የፈሪሳውያንን የካህናቱን ቁጣ ፈርተው በይሉኝታ ማለት ነው ከልጃቸው ይልቅ ሰዎች እንዳይከፋቸው ብለን የምናደርገው ሕሊናችንን ራሱ እየወቀሰን የምንሰራው አይነት ስራ ማለት ነው። በፍርሃት የዚህ ሰው መዳን ከመናገር ወደኋላ አሉ። ነገር ግን ያ ሙሉ የሆነ ሰው ስለ ራሱ መመስከር የሚችለው ሰው አሁንም ያለማቋረጥ ስለ አዳኙ ስለ ጌታው ስለፈወሰው ስላዳነው በድጋሚ ደግሞ ደጋግሞ መመስከር ጀመረ። ይሄ ነው ክርስትና። ሁል ጊዜ ነገረ እግዚአብሔርን ቸርነቱን ያለማቋረጥ መመስከር። ለምን ያለውን ጨምርለታል አይደል? በመሰገን ቁጥር ይጨመርልናል። ተመስገን ባልን ቁጥር ቸርነቱን በተናገርን ቁጥር እግዚአብሔር ሰጪ ስለሆነ የበለጠ የጎደለንን በሙሉ ሊሞላልን የታመነ አምላክ ነው። በዚህ ጊዜ ጸሐፍት ፈሪሳውያን እንዲህ ሲሉ ቀጠሉ። አንተ ሰው ስለዚህ ሰው ምን ትላለህ? በዕለተ ሰንበት ስለ አዳነ ሰው ምን ትላለህ? ሰንበት እኮ የተከበረች ናት። በዕለተ ሰንበት እንዴት ወደ ሰሊሆም ሊሄድ ይቻል? እንዴት በዕለተ ሰንበት ጭቃ ሊያቦካ ቻለ? እንዴት ስራ ይሰራል? ከሰው ይልቅ ሰንበትን አስቀደሙ። ሰንበት በእንተ ሰብእ ተፈጥረት ይላል። ሰንበት ሰዎች እንዲያርፉባት ስለ ሰዎች ተፈጠረች እንጂ ሰው ስለ ሰንበት አልተፈጠረም። አዘዋወሩት ማለት ነው። በሰንበት በጎ ስራ መስራት ተፈቀደ እንጂ ቁጭ ብለው እንዲውሉ አልተፈቀደም፣ አልታዘዘም። ነገር ግን ልቡናቸው እግዚአብሔርን ባለማወቅ የታወረ አዋቂዎች ግን የማያውቁ እግዚአብሔርን የሚያውቁ በማንበብ በእምነት ግን በእግዚአብሔር ዘንድ የማይታወቁ ሰዎች ነበሩ። ዳዊት እንዲህ አለ፣ ደቂቀ እጓለ እመሕያው እስከ ማእዜኑ ታከብዱ ልበክሙ። እናንተ የሰው ልጆች እስከ መቼ ድረስ ልቡናችሁን ታከብዳላችሁ? ለምን ታፈቅሩ ከንቶ ወተሐሱ ሐሰተ? ለምን ክፉ ነገርን ሐሰትን ትወዳላችሁ? አእምሩ ከመ ተሰብሐ እግዚአብሔር በጻድቁ። እግዚአብሔር በጻድቁ እንደተመሰገነ እግዚአብሔር በትሑቱ ሰው ቸርነቱ እንደተገለጠ እወቁ። ዛሬ በቅዳሴ ላይ የተሰበከልን የዳዊት መዝሙር ነው። መዝሙረ ዳዊት መዝሙር 4 ከቁጥር 2 ጀምሮ እነዚህ ሰዎች ምን አሉ? ይህ ሰው ኃጢአተኛ እንደሆነ እኛ እናውቃለን አሉ። ሎቱ ስብሐት። ፈጣሪያቸውን እኮ ነው እንዲህ የሚሉት። ኃጢአተኛ እንደሆነ እኛ እናውቃለን አሉ። ወኮነ ሰብአ ከማነ ዘእንበለ ኃጢአት ባይታ የተባለለት ከኃጢአት በስተቀር እንደኛ ሰው ሆነ የተባለለትን ጌታ ኃጢአት የማይስማማውን ኃጢአተኞችን ወደ ጽድቅ ኃጢአተኞችን ወደ ንስሐ ሊጠራ የመጣውን አምላክ እንዲህ አሙት። አንተ የእሱ ደቀ መዝሙር ነህ አሉ። አዎ አለ። እኛ ግን የነቢዩ የሙሴ ደቀ መዛሙርት ነን። ነቢዩን ሙሴን የመረጠውን የሾመውን አምላክ ሙሴን ከሾመው በላይ አድርገው አሰቡ። ውሳጣዊ ዓይን አለማየት ሲጀምር የምንናገረውንም የምናደርገውንም የምናስተውለውንም ማሰብ እንቸገራለን። እንዲሁ ደመነፍሳዊ ኑሮ ይሆናል ኑሯችን። አዋቂዎች የተባሉት እነዚህ ምሁራን ሙሴንና ክርስቶስን እንኳን ማነጻጸር አልቻሉም። ሙሴን የጠራውን እግዚአብሔርን ከሙሴ በታች አድርገው ማሰብ ጀመሩ። በዚህ ጊዜ ይህ ሰው ሙሉ ስለሆነ በሙሉ ልብ ያለምንም ፍርሃት ያለመጠራጠር ሙሉ ያደረገውን ፈጣሪውን መሰከረለት፣ ተከተለው። የዛሬው ወንጌል ይሄ ነው። ባጭሩ በየትኛውም ድክመታችንና መከራችን ውስጥ እንደዚህ ሰው በእግዚአብሔር ቤት ደጅ በመጥናት ልንቆም ያስፈልጋል። እግዚአብሔር ደጅ የሚጠኑትን እንዲሁ የሚተው አምላክ አይደለም።
ፈውሶ አድኖ ይቅርታውን አድሎ ብርሃኑን ሰጥቶ የሚሸኝ የሚጎበኝ የሚሰማ አምላክ ነውና በዚህ ቅዱስ ቤተ መቅደስ እንደተሰባሰብ የሁላችንንም ጸሎትና ልመና እግዚአብሔር ሰምቶን ሁላችንም ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን በዚህ በሰማያዊቷ ኢየሩሳሌም ምሳሌ በሆነችው ቤተክርስቲያን ተሰባሰብ ነፃ በምታወጣዋ በኢየሩሳሌም ሰማያዊት በአንድነት እንዲሰበስበን አምላካችን እግዚአብሔር ቅዱስ ፈቃዱ ይሁንልን። እርሱ ሙሉ ሰው ነው። ያስተማረን አምላካችን እግዚአብሔር ስሙ የተመሰገነ ይሁን።